በእውነት የአዲስ አበባ ልጅ በጣም ነው አንጀት የሚበላው። አሁን የአዲስ አበባ ልጅ እኮ ኮንዶሚኒየም ከደረሰው ልክ ብሔራዊ ውትድርና እንደሚሄድ ሰው አልቅሰን ነው የሚሸኘው። በነገራችን ላይ እንዲያው ቢቸግር ነው እንጂ የሀገራችን የሾቀ ኮንዶሚኒየም ልንጋደልለት የሚገባ ነውን? ውሃ የለው፣ መብራት የለው፣ ፕራይቬሲ የለው፣ ነቲንግ አለመንጌ። ፕራይቬሲ ስል አንድ ነገር ትዝ አለኝ። በቀደም ለታ መታጠቢያ ቤት ውስጥ ሆኜ ከእምብርቴ በታች የወረረኝን ጎፈሬ ስላጭ ነበር እና ጎፈሬው ለመንፈቅ ያክል ስላልተላጨ ከጠጉር የተሰራ ሙታንታ መስሏል። እሱን ለማራገፍ በቶንዶስ ሳረግ የቀይ ጎረቤቴ ጀለስ እሱን ነገር እየላጨ ሆኖ እየበየድኸው በእኔ ግምት የክፍለ ሀገር ልጅ ከአዲስ አበባ ልጅ የተሻለ ብልጫው የሚያደርገውን ነገር በሙሉ በትልቅ ወኔና ቁርጠኝነት ማድረጉ ነው። ለምሳሌ ባለፈው ሐዋሳ ከተማ ከሚኖሩ ወጣቶች አንዱ የደቡብ ህዝቦችን ባንዲራ ለማውረድ በመንግስት ላይ ያለውን ተቃውሞ ገልጿል። አንዳንዶቻችን ፌስቡክ ላይ እንደተመለከትነው ልጁ ባንዲራውን ያወረደው ምሰሶ ጫፍ ላይ ወጥቶ ነው እና ልብ ብለህ ስታየው የሆነ የመንገድ መብራት የሚጠግን እንጂ ባንዲራ የሚያወርድ አይመስልም። ይህንን የተመለከተ አንድ አልፎያጅ ከታች የሚጠብቀውን የልጁን ጓደኛ ብሮ ጀለስ ባንዲራውን ከታች ሆኖ ማውረድ አይቀለውም ነበር ሲለው ይሄ ናጋሩ አልጋ ባልጋ ከሆነ ምኑን ትግል ሆነ? እንዲያውም ብቻ ከዚህ ምሰሶ ተከስክሶ መስዋዕትነት ቢከፍል የተሻለ። እኔ እውነት ለመናገር ለብሔር ብሔረሰቦች ጥልቅ ፍቅር አለኝ። እኔ ራሴ የብሔር ብሔረሰቦች ፍቅር ውጤት ነኝ። እንደምታውቁት ብዙዎቻችን እንደምናስታውሰው ከ10 ወራት በፊት ኦሮሞና አማራ ተጣምረው ኦሮማራ የሚል ስም ፈጥረው ታሪክ ሰርቷል። እንዲህ አይነቱ ጥምረት በሌሎች ብሔረሰቦች ጋርም ቢጀመር አሪፍ ይመስለኛል። ለምሳሌ አማራና ጉራጌ አራጌ፣ አርጎባና ትግራይ አራራይ፣ ቀቤናና ጌዲዮ ቀዮ፣ ሶዶ የሚባል ብሔር አለ፣ የም የሚባል አለ፣ ሶዶና የም ሶዲየም፣ ኦሮሞና ደራሼ ኦራሼ ወራሼ ወደሚለው ይጠጋል፣ ሻኪሶና አማራ ሻኪራ፣ ሙርሲና ሐመር ኤምሲ ሐመር። እኔ የፖለቲካ ምሁር አይደለሁም፣ ግን ይሁን እንጂ ከ50 ዓመት ወዲህ ያለውን የኢትዮጵያ ፖለቲካ ለማስረዳት የሚያክተኝ አይመስለኝም። በኃይለ ሥላሴ ዘመን ሰርተህም ሆነ ሰርቀህ 4 ሰንጋ በሬዎች ይኖሯል። ጃንሆይ በወረዱ በማግስቱ መንጌ ቤትህ ይመጣና ይህ ሁሉ ድሃ ባለበት ሀገር 4 በሬ ምን ያደርግልሃል? አንዱ ይበቃል ይልና 3ቱን ወስዶ ለወታደር፣ ለወዛደር፣ ለገበሬ ያከፋፍላል። በመለስ ዜናዊ ጊዜ 1 በሬ ይኖርሃል። በሬውን የጫት ገረባና ኮባያ በላህ እንደምንም ታደልበዋለህ። አንድ ቀን አንዱ ፌዴራል ይመጣና
በሬህ እንደ ደመራ እየዞረ ቀንጆ ቦሬ ነው ደሞ ደረቱ ከፍሏል። በትርፍ ጊዜው ፑሻፕ ታሰራዋል እንዴ? ለማንኛውም ቦሬው ለልማት ተፈልጓል ይልና በሬውን እየነዳ ይዋጣዋል። ከዚያ መለስ ብሎ ተወሳጨህ እንዴ? ዶፈረህ እንዴ? አይዞ መንግስት ተሞጣጣኝ ካሳ አዘጋጅቶልሃል። ቆንጆ ጠቦት ፍየል ይሰድልሃል። ዛሬ አንድ በሬ ያለህ እንበል። አንድ ቀን ዶክተር አብይ ወደ ቤት ጎራ ይልና የበሬውን ግንባር እየዳበሰ ቆንጆ የተባረከ በሬ ነው። ይህ በሬ ሲኖር ኢትዮጵያዊ ሲሞት ሸክላ ጥብስ ነው። በቅርቡ ሸገርን አልምተን ስንጨርስ ይህ በሬ ቢፈልግ ጃን ሜዳ ውስጥ ቢፈልግ ስቴዲየም ውስጥ ያለምንም አሳዳጅና ተሳዳጅ የሚገጥበትን እድል እናመቻቻለን። ዶክተር አብይ ይህንን ብሎ ወጣ ከማለቱ ሌላው በመስኮት ብቅ ይልና ይሄ በሬ እኔ ነው አርደም ይችላል። ዶክተር አብይ መደመር የተባለ ቀመር ፈልስፎ እዚህ ድረስ አምጥቶናል። ከዚህ በኋላ ደግሞ ማካፈል የሚል ቀመር ያስፈልገናል። ስልጣን ማካፈል፣ መሬት ማካፈል፣ ሀብት ማካፈል። እዚህ ላይ አንድ ነገር ትዝ አለኝ። የዛሬ 40 ምናምን ዓመት ገደማ በደርግ መንግስት ላይ አመፀው ጫካ የገቡ የኢሃፓ ወጣቶች ወደ አንድ ገበሬ ቤት ጎራ ብለው ጥገኝነት ይጠይቃሉ። ገበሬው 8 የሚሆኑ ታጋዮችን ተቀብሎ ራታቸውን አብልቶ እንደ እንቁላል በጭድ ጉዝጓዝ ላይ ደርድሮ ካስተኛቸው በኋላ ወደ ምኝታ ቤቱ ይገባል። ገና ከመግባቱ አጓዛ በለበሰ መደብ ላይ ጋደም ብላ የምትጠብቀውን ሚስቱን እንደ ጠመዥ ቆሎ ያሻት ጀመረ። ታጋዮች ከገበሬው ምኝታ ቤት የሚመጣውን የማቃሰት ድምፅ ሲሰሙ በካርል ማርክስ መጽሐፍ ውስጥ ያልተብራራ የመደብ ትግል እየተካሄደ መሆኑ ገባቸው እና ሳቃቸውን ለማፈን ሲታገሉ ጓዶች አልተኛችሁም እንዴ አለ ገበሬው ፍልሚያውን ገታ አድርጎ። ጭጭ አለ ያ ትውልድ። እንግዲህ አይካፈሉት ነገር ምን ማድረግ ይቻላል አለና ወደ ወዘፈው ተመለሰ። ይህንን ወግ የመደመድመው በአንድ ወቅታዊ ግጥም ነው። ግጥሙን ዶክተር ፍቅሬ ቶለሳ ጽፈውታል። ፕሮፌሰር መራራ ጉዲና ትንሽ ነካክተውታል። ፕሮፌሰር በየነ ጴጥሮስ እንደሚከተለው ያደርጉታል። የግጥሙ ርዕስ እንዶ ይላል። እንዶ ማለት እንዴንና ወይነዶን አቀላቅለን የፈጠርነው ነው። ግርምትንና ቁጭትን የቀላቀለ ቃል ነው። እንዶ ኢትዮጵያ ስሟ ተካብዶ ምንዛሬዋ ወርዶ ዲቪዚዮኗ ወርዶ ሳው ራክሶ እህል ግን ተዋዶ ምኞታችን ብርንዶ ምግባችን ሶጋተራ ማገዶ ዘረኝነት አናታችን ፊት ብሎ እንደሚዶ ዝናችን ማዶ ዜናችን መርዶ ሙሴ ያልነው መሪ ራሱ ደና ሂዶ ይጥመለመላል እንደ ሰርዶ ሰይጣንም እንደ ሰው አጉል ፈሊጥ ለምዶ ድሮ በጠበል ይወጣ የሚወጣው አሁን አይወጣም ያለ ቴኳንዶ። አመሰግናለሁ።